ፍቅረኛሽ ፍቅርሽ ትንሽ ቀዝቀዝ ሲልበት ቶሎ ቶሎ መደወል፣ ቴክስት ቶሎ ቶሎ መላክና እንደሚወድሽ መንገር ሲጀምር አስተውለሽ ታውቂያለሽ? ደግሞ ፍቅርሽ ጨመር ሲልና አንቺ ቶሎ ቶሎ ስትደውይና ቴክስት ስታደርጊ ትንሽ ቀዝቀዝ የማለትና ራቅ የማለት ነገር አይተሽበታል? እነዚህን ነገሮች ካስተዋልሽ በእርግጠኝነት ጥያቄ ሆኖብሻል። በዚህ ቪዲዮ እንዴት ራስሽን መቀየር ሳይኖርብሽ ፍቅረኛሽ አንቺን ብቻ እንዲያስብና በናፍቆትሽ እንዲጨነቅ እንደምታደርጊው እናያለን። እናም እነዚህ ነገሮች በትክክል ካደረግሽ መናፈቅ ብቻ ሳይሆን ላንቺ ያለው ክብርና ቦታ እጅግ ይጨምራል። ናፍቆት ፍቅር እንዲጨምር ከሚያደርጉ ፓወርፉል የሆኑ ስሜቶች አንዱ ነው። እንደ ሰው ልጅ ስናስበው አንድ ሰው ሁል ጊዜ ሲኖር፣ ሁል ጊዜ ቴክስት ሲያደርግ፣ ሁል ጊዜ ሲደውል ጭንቅላታችን ያንን ሰው ይለምደዋል። ነገር ግን ያ ሰው ከተለመደው ነገር ወጣ ብሎ ትንሽ ጠፋ ሲልብን ጭንቅላታችን የት አሉ? ምን እያደረጉ ነው? ምን እየሰሩ ይሆን? ለምንድን ነው የፈለኳት? ለምንድን ነው የፈለኩት? የሚል ጥያቄ መጠየቅ ይጀምራል። ናፍቆት እዚህ ጋር ነው የሚጀምረው ማለት ነው። አንድ ወንድ እንዲናፍቅሽ የምትፈልጊ ከሆነ የመጀመሪያው ማድረግ ያለብሽ ነገር ሁሌ ያለመገኘት ነው። ብዙ ሰዎች በፍቅር ህይወታቸው ውስጥ የሚሰሩት ስህተት ዋነኛው ሁል ጊዜ መገኘት ነው። እጅግ በጣም መገኘት ካለባቸው በላይ ይገኛሉ። ሲደወላቸው ሁል ጊዜ ባንዴ መመለስ፣ ቴክስት ሲደረግላቸው ሁሌ መመለስ፣ ሁሌ እሺ ማለት፣ የሚፈልግበት ቦታ ሁሉ መገኘት። እነዚህ ነገሮች መጀመሪያ ላይ ትክክለኛ ነገር ሊመስሉ ይችላሉ፣ ግን ከሳይኮሎጂ አንጻር ስናያቸው ሁል ጊዜ መገኘት አንድ ሰው ጭንቅላቱ የዛን ሰው ዋጋ እንዳያይ ያደርገዋል። ይሄ ሲባል የፍቅር አጋራችንን ችላ ማለት አለብን ማለት አይደለም። ነገር ግን የራሳችን ኑሮ ሲኖረን፣ የራሳችን ህይወት ሲኖረን፣ የራሳችን የምናስቀድማቸው ነገሮች፣ የምንሰራቸው ነገሮች ሲኖሩ እሱን ከማግኘት እሱን ከማስደሰት በላይ አንዳንዴ ቀስ እያልን መመለስ፣ ቢዚ መሆን፣ አይመቸኝም ማለት ስንጀምር ዓለምሽ በሱ ዙሪያ ብቻ እንደማይሽከረከር እየገባው ይመጣል። ያ ደግሞ ምን ይፈጥራል? ስላንቺ ማሰብ እንዲጀምር ያደርገዋል። ምን እያደረግሽ እንደሆነ፣ የት እንደሆንሽ ማሰብ ሲጀምር ደግሞ ያ ናፍቆት በልቡ እንዲመጣ ያደርጋል። ሁለተኛው ከሱ ውጭ ያለሽው ህይወት የሚያስደስት መሆኑን ማሳየት አለብሽ። ጊዜሽን ከጓደኞችሽ ጋር ማሳለፍ፣ ስራሽ ላይ በደንብ ጊዜ ማሳለፍ፣ ህልምሽ ላይ መስራት፣ የራስሽ ሆቢ ማግኘት፣ ራስሽን ማሳደግ፣ መማር፣ እነዚህ ነገሮች አንቺን ህይወትሽ ካለሱ ሙሉ እንደሆነ እንዲረዳ የሚያደርጉት ነገሮች ናቸው። እና ይሄ እሱን ወደ አንቺ ይበልጥ ይስበዋል። የሚያፈቅረን ሰው ወደኛ እንዲሳብ ነው የሚያደርገው። ይበልጥ እንዲያፈቅረን ነው የሚያደርገው። እንዲናፍቀን፣ ስለኛ እንዲያስብ ነው የሚያደርገው። አንቺ ህይወትሽን ብቻሽን ኢንጆይ ስታደርጊ እሱ ምን አለ ከእሷ ጋር በሆንክ ብሎ እንዲያስብ ነው የምታደርጊው፣ አንቺ ደስተኛ ስትሆኚ በራስሽ። እና ይሄ ስሜት ደግሞ ሳያስበው አንቺን ወደ መናፈቅ እንዲመጣ ያደርገዋል። ሶስተኛው ንግግሮቻችሁን አንዳንዴ አንቺ መቋጨት ነው። ንግግሮቻችንን ይሄ በጣም ቀላል የሆነ ትሪክ ነው፣ ግን በጣም በሚገርም ሁኔታ ይሰራል። ሁል ጊዜ አንቺ እሱ ቻው ብሎ እስኪዘጋው ድረስ ከመጠበቅ አንዳንዴ አይ አሁን መሄድ አለብኝ፣ አሁን የምሰራው ነገር አለ፣ በቃ በኋላ እናወራለን፣ ሰላም ዋልልኝ ካልሽው ይሄ ነገር ይበልጥ እሱን ወደ አንቺ ይስበዋል። ይሄ ለምንድን ነው? ጭንቅላታችን ከሰው ጋር እያወራን ደስ የሚል ነገር እያወራን ባለንበት ሰዓት በድንገት ቻው ብሎ ያ ስልክ ሲዘጋ ወይም ሊያወሬ ሲቋረጥ ጭንቅላታችን የበለጠ ያንን ነገር እንዲፈልገው ያደርጋል። እናም ናፍቆት እንዲመጣ ያደርጋል ማለት ነው። አራተኛው ወጪ እንዲያወጣብሽ ፍቀጂለት። ሰዎች የማይናፍቁበት አንዱ ምክንያት ምንድን ነው? ሁል ጊዜ ለዛ ሰው አንድን ነገር የሚያደርጉት እነሱ ናቸው። እንዲደረግላቸው አያደርጉም። እነሱ ቴክስት ያደርጋሉ፣ እነሱ ሁሉን ነገር ፕላን ያደርጋሉ፣ ሁሉንም አቴንሽን የሚሰጡት እነሱ ናቸው። ነገር ግን ፍቅርና መነፋፈቅ የሚመጣው ከሁለቱም በኩል አቴንሽንና መሳሳብ ሲኖር ነው። ሁለቱም ሰዎች ዋጋ ሲያወጡበት ነው ያንን ግንኙነት መናፈቅ የሚመጣው ማለት ነው። ኤፈርት እንዲያወጣ ፍቀጂለት፣ እንዲለፋ ፍቀጂለት፣ ዋጋ እንዲያወጣ እንዲከፍልበት ፍቀጂለት ለግንኙነታችሁ። ምክንያቱም ሰዎች ዋጋ ለከፈሉበት ነገር ይበልጥ አታችድ ይሆናሉ፣ ከዛ ነገር ጋር የተጣበቁ ይሆናሉ በስሜት እና ያ ናፍቆትን ያመጣል። አለመኖርሽ እንዲሰማው ያደርጋል። ምክንያቱም ከአንቺ ጋር
የሆነ አይነት ግንኙነት አለው፣ ኮኔክሽን አለው፣ መሳሳብ ተፈጥሯል በዚህ ምክንያት ማለት ነው። በጣም በሚገርም ሁኔታ ደግሞ ወንዶች የለፉባትን ሴት የለፉበትን ነገር እጅግ በጣም ይወዳሉ። ልፋታቸው በራሱ ጭንቅላታቸው ያንን ነገር እንደሚወዱት እንዲያምኑ ያደርጋል። አምስተኛው ትርጉም ያለው ጊዜን ማሳለፍ ነው። ከእሱ ጋር ስታሳልፊ ትርጉም ያለው ጊዜ ለማሳለፍ ሞክሪ። ሰዎች ዝም ብለው የሆነን ሰው አይናፍቁም። ስፔሻል የሆነ ስሜት እንዲሰማቸው ያደረጋቸውን ሰው ግን ይናፍቃሉ። አብራችሁ መሳቅ፣ እጅግ በጣም ጥልቅ የሆኑ ንግግሮችን ማድረግ፣ ለምሳሌ ስለ ቤተሰቦቹ ማውራት ሊሆን ይችላል፣ ስለሚያስጨንቀው ነገር ማውራት ሊሆን ይችላል፣ ስለሚወደው ነገር ማውራት ሊሆን ይችላል። ብቻ ግን ከማንም ጋር ከማንኛውም ሰው ጋር ዝም ብሎ የማይወሩ ነገሮችን ስታወሩ ያ ነገር በውስጣችሁ የሚፈጥረው ስሜት አለ። በውስጣችሁ እውነተኛና የሚታወስ ግንኙነት እንዲፈጥር ያደርጋል። ይሄ ደግሞ በውስጡ ናፍቆትን እንዲሰማው ያደርጋል ማለት ነው። ስድስተኛ ቦታ መስጠት ነው። ቦታ መስጠት ሲባል ለራሱ ጊዜ እንዲኖረው አድርጊው። ሁል ጊዜ አብረሹ መሆን፣ ሁል ጊዜ ስላንቺ ማሰብ እንዲኖርበት አትጠብቂ። እንደዛ አትበዩ። ከአንቺ ውጪ ጊዜ እንዲያሳልፍ ፍቀጂለት። እንደዚህ ሲሆን ስላንቺ ለማሰብ ጊዜ ይሰጠዋል ማለት ነው። ጭንቅላት ውስጥ ክፍት ቦታ ይኖራል፣ የሚያስብበት ጊዜ ይኖረዋል። ሲያስብ ደግሞ ስላንቺ ያስባል፣ ስለ ፈገግታሽ፣ ስለ ድምፅሽ፣ ስላወራችሁት ነገር። እናም ቀስ በቀስ አንቺን መናፈቁ በራሱ እየመጣ ይሄዳል። ብዙ ሰዎች የማያስተውሉት አንድ ነገር አለ። አንድ ሰውን እንዲናፍቀን ወይ እንድትናፍቀን ማስገደድ አንችልም። ነገር ግን እንዲናፍቁን የሚያደርጉ ሁኔታዎችን መፍጠር እንችላለን። አሁን በተነጋገርናቸው አይነት መንገዶች ማለት ነው። የራሳችንን ህይወት በመኖር ራሳችንን ቫሊዩ በመስጠት ዋጋ በመስጠት ለራሳችን እጅግ በጣም ሰዎችን ቼዝ ባለማድረግ፣ ሁል ጊዜ ባለመከተል፣ ሁሌ ባለመደወል፣ ሁሌ ቴክስት ባለማድረግ፣ እኛም ቴክስት እንዲደረግልን እኛም ቅድሚያ እንዲሰጠን በማድረግ ሰዎች ለግንኙነታችን ዋጋ እንዲሰጡ፣ ዋጋ እንዲከፍሉ፣ እንዲያከብሩት በማድረግ ማለት ነው። እናም ቀስ በቀስ ደግሞ በመካከላችን ያለ ግንኙነትን ከሰው ጋር እንዲጠነክር በማድረግ ጥልቅ የሆኑ ስሜቶችን እንዲያወራልሽ እንድታወራልህ ቦታ መስጠት፣ አንደርስታንዲንግ መሆን። አንደርስታንዲንግ ስንሆን ሰው የሚነግረንን ነገር ለመረዳት ስንሞክር ይሄ ሰው የበለጠ ሼር እንዲያደርግ ያደርጋል። የበለጠ ደግሞ የሚያወራልሽ ሰው፣ ስለ ራሱ ሁሉን ነገር የሚነግርሽ ሰው ትናፍቂዋለሽ። ምክንያቱም ሁሉም ሰው ዝም ብሎ መንገድ ላይ የሚገኝ ሰው በሙሉ ስለ ራስ አይወራም። ሁሉም ሰው የምትነግሪውን ነገር አይረዳሽም። ሁሉም ሰው የምትነግራትን ነገር ልትረዳህ አትችልም። ሁሏም ሴት እንደዛ አታደርግም። ሁሉም ወንድ እንደዛ አያደርግም። ስለዚህ ያ ስፔሻል ኮኔክሽን እንዲፈጠር እንዲሰማን ያደርጋል ማለት ነው። ስሜታችን ላይ ነው ጨዋታው። ስለዚህ ጤነኛ የሆነ ግንኙነት በመካከላችን እንዲፈጠር፣ ሰዎች እንዲናፍቁን፣ የምናፈቅረው ሰው እንዲናፍቀን ከፈለግን እነዚህን ነገሮች ማድረግ አለብን ማለት ነው። እስካሁን አድርጋችሁት ያያችሁት የትኛው ነው የሰራላችሁ? አስባችሁበትም በማወቅም ቢሆን ባለማወቅ ሳታስቡበት ያደረጋችሁት የትኛው ነው? እናም ደግሞ ብትሞክሩት የትኛው ከነዚህ ውስጥ በትክክል ወይም በቶሎ ይሰራል ብላችሁ ታስባላችሁ? እሱን ኮመንት ላይ አስቀምጡልን። ይህን ቪዲዮ ከወደዳችሁት ላይክ አድርጉት። ተጨማሪ ቪዲዮዎች እንዲደርሳችሁ ደግሞ ሰብስክራይብ አድርጉ። እናም ደግሞ ለወደዳችሁት ሰው ሼር አድርጉት። ከነዚህ ነገሮች ውስጥ ለእናንተ ሰውን እንድትናፍቁት የሚያደርጋችሁ የትኛው ነገር ነው? ወይም እንዲሁ በአጠቃላይ አንድ ሰው እንዲናፍቃችሁ የሚያደርገው ያ ሰው ምን ሲያደርግ ነው የሚለውን ኮመንት ላይ አስቀምጡልን። ሁሉንም ኮመንት እናየዋለን። በሚቀጥለው ቪዲዮ እስክንገናኝ ድረስ ሰላም ሁኑልን።